ልጆቻችሁን እያያችሁ ከቤታችሁ ሳትወጡ ጥፍር፣ ሂና፣ ጸጉር፣ ሜካፕ፣ አይላይነር መስራት ታውቃላችሁ። ገና እኔ በቅጡ ሳይነጋልኝ ነበር እነዚህ ቆንጆዬ ሶስት ትማማቾች በጠዋት የመጡትና ወደ ስራ ለመግባት የተቻኮሉት። ራስ ቤት መጥቶ ቶሎ ያለ ቁርስ ወደ ስራ መግባት አይቻልም። ገንፋችንን ሰብሰብ ብለን አጣጣምንና ቀጥታ ወደ ስራቸው ነው የገቡት። እንደምታዩት እጄን አንድ ሰው እግሬን፣ ጸጉሬን በቃ በአንዴ ነው ፏ ያደረጉት። ታዲያ ጸጉር ቤት ሄደሽ ወረፋ የምትጠብቂው ለምንድን ነው? እኔ ቆንጆ ወረፋውን ታዩ ልጆቼ ምን ሆነው ይሆን ህፃኗ ወድቃ ይሆን እያላችሁ መጨናነቅ አያስፈልገው። እዛው ልጆቻችሁን እያያችሁ ቁጭ ብላችሁ በቤታችሁ መሰራት ትችላላችሁ። የሚገርም ሹሩባ ማርያምን እኔ እንዴት እንደወደድኩት። ጥፍራችሁን፣ አይላሻችሁን፣ ሂና ምንም ነገር ይሰራሉና እየደወላችሁ ቡክ አድርጓቸው። ወቅቱም የሰርግ ነውና ሙሽርዬ ከነሚዜዎችሽ ሰብሰብ ብለሽ መደወል ነው የሚጠበቅብሽ። ጥፍራችሁን፣ ጸጉራችሁን፣ ሁሉ ነገራችሁን ጭርስርስ ማድረግ ትችላላችሁ። ይሄው እኔም ልጄን እያጠባው ጽዮ ያለሜንም እያየው በቤቴ ቁጭ ብዬ ሁሉንም ነገሬን ጭርስርስ አድርጌያለሁ። እግሬን ሺላክ ብቻ ነበር የቀቡኝ። እጄን ጄል ቆንጆ አድርገው ሲምፕል ነገር ነበር የሰሩኝ። እንደፈለኩት እግሬን ተውት። እኔ ምንም አይነት ዊግ አልገባውም ከስፌቱ ውጪ እና በጣም ነበር የወደድኩት። ራበኝና ራስ ነኝና ጥፍሬን ሳልጨርስ ወደ ምግብ እኔ ስነሳላቸው ደግሞ እናት አለሜን ቁጭ አድርገው ብን ያደረጓት እንዴት አድርገው እንደሚያምር ደግሞ በጣም ነው የሚያፈጥኑት። ዊጎችን ከነሱ ማዘዝ ትችላላችሁ። ራሳቸው ይዘው ይመጣሉ። ሁሉንም ማቴሪያል አሟልተው ነው የሚመጡት። እናንተ የሚጠበቅባችሁ ደውላችሁ ቡክ ማድረግ ነውና እባካችሁ የቪዲዮ ሲደርሳችሁ ሊንክና ሼር እያደረጋችሁ እነዚህን ቆንጆዬ ሶስት ትማማች ለብዙ ሰው እንዲደርስላቸው እናድርጋቸው። ሹሩባይንም ጥፍሬንም እንደዚህ ቤቴ ቁጭ ብዬ ጨርሻለሁ። እኔ በጣም ነው የወደድኩት። እየደወላችሁ ሰፖርት አድርጉልኝ ውዶቼ፣ ወዳችኋለሁ። ኮፒ ሊንክና ሼር እንዳትረሱብኝ ባይ